ይህ 1 ሚሊዮን ዶላር ነው። እነኚህ ደግሞ 15 በጣም ታዋቂ ዩቲዩበሮች ናቸው። ሎጋን ፖል፣ ቤላ እንዲሁም ሌሎች ታዋቂ ዩቲዩበሮች 10 ውድድሮችን ይወዳደራል። እናም አልፎ መጨረሻ የደረሱት የ1 ሚሊዮን ዶላር ይፋለማሉ። ለመጀመሪያ ውድድራችን በጣም ፈጣኑ የኦሎምፒክ ሯጩን አምጥተናል። አሁን ከእናንተ ማለት በጣም ቀድሞ የነካው ሰው ወደ ቀጣዩ ዙር ያልፋል። በሉ ጀምሩ። ቀድሜም እንዳልኳችሁ ለ1 ሚሊዮን ብር የሚፋለሙት 10 ብቻ ናቸው። አረ ቀዝቀዝ በል እንጂ ምን ሆነ ነው? እሱን ቀድሞ የሚነካ ሰው ከ10 መሃል አንዱን ቦታ ያገኛል። እነካዋለሁ፣ እኔ ይዛለሁ። አረ በለው በጣም ፈጣን ነህ። ለቀጣይ ውድድር አንተ አሁን ከነዚህ ውስጥ አንድ ሰው ትመርጣለህ። ምን? እሺ አንድ ሰው መርጧል። 2 ሰዎች ወንበር አግኝተዋል። 8 ቦታ ይቀረናል። ሶስተኛው ውድድር ሁሉንም አይናቸውን አስረናል። እናም 1 ሚሊዮን ዶላር የያዘውን መስታወት እዚህ ትልቅ ስቴዲየም ጣራ ላይ ሰቅለነዋል። እስካሁን አይናቸውን አስረው ቆመዋል። አሁን ሁላችሁም አይናችሁን መክፈት ትችላላችሁ። 1 ሚሊዮን ዶላሩ በዚህ ስቴዲየም የሆነ ቦታ ተደብቋል። መጀመሪያ ሄዶ የነካው ሰው ወደ ቀጣይ ዙር ያልፋል። እንሂድ። እዚህ አካባቢ ምንም አይታየኝም። እስቲ 4ኛው ፎቅ ልሂድ። እኔ ከ6ኛው ፎቅ ነው የምጀምረው። እኔ ያለሁት አሁን 3ኛው ፎቅ ነው። ሚሊዮን ዶላር የት ነው ያለው? ምናልባት ታች ልትሆን ትችላለህ። ወይኔ የሁሉ ሜዳ ክብ ዞርኩት። እስካሁን ግን ምንም አላገኘው። ተመልከት፣ እስካሁን የሁሉ ቦታ ልናይ ነው። ወደ ላይ ልንሄድ ነው። ና በቃ እንሂድ። እንዴ እዚህ ጋር ካሜራ እያየን፣ ይሄ ማለት የሆነ ነገር አለ ማለት ነው። የስ ያውና አግኝተናል። ሚሊዮን ዶላር አግኝቼዋለሁ። ገንዘባውን ተገኝቷል። አይሆንም። በጊዜ መድረስ በጣም ደስ ብሎኛል። ለቀጣዩ ዙር የሚያልፉትን ተወዳዳሪዎች ይዘን መጥተናል። ቀጣዩ ውድድራችን ማስተዋል የሚጠይቅ ነው። አንድ ጥያቄ አለ ለእናንተ። እዚህ ያሉት የሁሉም ዩቲዩበሮች ሰብስክራይብ ድምርና የኔ ጭምር ስንት ነው አንድ ላይ? ይህንን ለመመለስ 60 ሰከንድ ሰጥቻችኋል። ቶሎ በሉ። የሁሉንም ቻናል አያወል ስንት ሰብስክራይብ እንዳላችሁ አላስታውስም። አሁን ዝም ብዬ ነው የምገምተው። በ60 ሰከንድ ውስጥ የሁሉን ማሰብ አልችልም። ክሪስቲያን ስንት ብለህ ነው የጻፍከው? ሎጋን ስንት ነው ያለ አንተ? 23። ምን ያህል ሰብስክራይብ ነው ያላችሁ? የኔ 8.2፣ እኔ 5.8። ሜላስ አንቺ ስንት ይመስልሻል? እኔ ራሱ አላውቀውም። ዛክ ግን የሆነ ሪሰርች እየሰራ ይመስለኛል። ሁሉንም ሰዎች እየጠየቀ ነው። 20 ሰከንድ ይቀራቸዋል። ቻለር እባክህ እንዳረብሸኝ። 3 2 1 ሁላችሁም ስክሪፕታችሁን አስቀምጡ። ትክክለኛው መልስ 233 ሚሊዮን 42520 ነው። ኧረ በለው ጥሩ ግምት ነው። ከZHC በስተቀር አንድም የተቃረበ የለም። አሁን ከ10 ወንበሮች መሃል 4ቱ ተይዟል። ለቀጣይ ውድድር በካርል ፎቶ የተሰራ ሙሉ ወንበሩን ሞልተነዋል። ነገር ግን ከነኚህ ካርቶኖች መሃል ትክክለኛው ካርል አለ። እሱን ቀድሞ የነካው ሰው ለቀጣዩ ዙር ያልፋል። ጀምሩ። እሺ ካርልን ፈልጉ። ወይኔ ይሄ ሰውዬ እንዴት ነው የሚሮጠው? አሁን ሁሉንም ቦታ እያየሁ ነው። እንቅስቃሴ ነው የምፈልገው። ካርል ይሄ ደግሞ በጣም ፈታኝ ነው። በጣም ብዙ ካርሎች አሉ፣ ላያገኙኝ አይችሉም። የት ነው ያለው ይሄ ሰውዬ? አገኛለሁ። ካርል ለምንድን ነው እኚህ ፎቶዎች ትክክለኛ ሰው የሚመስሉት? ካርልን እየፈለጉ ነው ያሉት። ዝም ብዬ ስገምት ውድድሩን ቤላ የምታሸንፍ ይመስለኛል። ምን? ትክክለኛ መንገድ ላይ ነው ያለችው ማለት ሌላን ነው መከተላት። ወይኔ ፈጣሪ፣ እሱ ቻለር ነው። ተሸውደሻል። ኧረ በለው ይሄ ውድድር ያስጨንቃል። እኔ ራሱ ተጨነቅኩ። ወይኔ ፈጣሪ፣ አግኝቼዋለሁ። እንኳን ደስ አለሽ። እዛ ጋር ነው ያሉት። ትንሽ ተጠግቼ ቢሆን ነው ላገኘው እችል ነበር። አሁን ከ10ዎቹ ወንበሮች ግማሽ ያሉ ተይዘዋል። እኔ አሁን ከእናንተ መሃል ብሆን የበለጠ ጨንቀኝ ነበር። በሁላችሁም መልክ አስመስለን እነኚህን አሻንጉሊቶች ሰርተናቸዋል። እነኚህ አሻንጉሊቶች እዚህ መተኩሻዎች የሚገቡ ናቸው እና እዛታች ላይ የምታዩት ትልቁ የተዘጋጀ ኢላማ አለ። ሁላችሁም ከዚህ ትተኩሳላችሁ። ለመሀለኛው ኢላማ የሚቀርብ ሰው አሸናፊ ይሆናል። ይሁን ያንተ አሻንጉሊት ታደርገዋለህ ይመስለኛል። አሁን አሪፍ ላይ ነው ያለሁት። እውነት ለመናገር አሪፍ ነው የወረወረው። ኢላማውን ለማየት ራሱ በቂ ቁመት የላት። የእሱ አሸናፊ የሚሆን ይመስለኛል። እስከ
እስካሁን የወረወሩት ሶስቱ ሰዎች ኢላማቸው በጣም አሪፍ ይመስለኛል፣ ግን ጥሩ እየሰሩ ነው። በጣም ከፍ ማድረግ የለብን፣ በጣም ዝቅ ማድረግ የለብን። ትክክለኛውን ቦታ ማግኘት አለብን። ምንድነው ለራሱ ነው እንደሚያስረዳው? ዝም ብሎ አይሞክርም? ወይኔ እሺ ወይኔ ይሄ የኔ አሻንጉሊት ነው። በእርግጠኝነት መሀል ላይ ሄዶ ይቀመጣል። ወይኔ በጣም ተቃርቧል። ወይኔ ከሁለቱ መሀል ማን እየመራ እንደሆነ በጣም ለማየት ያስቸግራል። በሉን ነው የሷ ከአንድ ከነፋስ ነው፣ ያንተ ከአንድ በላይ ነው። ስለዚህ አንቺ በጣም አሸናፊ ሆነሻል። እንኳን ደስ አለሽ። ለቀጣይ ውድድር እነኚህ 9 ተወዳዳሪ እዚህ ቦታ ላይ ቆሞ ታለንታቸውን ያሳያሉ። እዛ ጋር ደግሞ ዳኛ አለ። ሰላም ሰዎች፣ ተወዳዳሪዎች ሲጠይቁ ነበር ምን ነጥቦች ነው የምትይዘው? የሆነ ነገር ካልወረወርኩባቸው አሪፍ ነው። እሺ እንዴት ነህ? አሪፍ ነው ያለሁት። በል እስቲ ያሳየን። ይሄው እየመጣው ነው ዶክተር። በጣም ከባድ ነው ቦታ። ና በል እስቲ ና። ወይኔ ጣቶቼ። ደርሳል። በጣም ጥሩ ነው። አሸነፍኩ እንዴ? ቆይ የምናየው ይሆናል። በቀጣይ ሌክሲ ይሄንን ለዛሬ ያስኩት። ምን ማለት ነው? ይሄንን ያስኩት በጣም አስገርመሽኛል። አንዱ ከሌላው የተለየ ታለንት እንደሚኖረው እናስባለን። What do you call a late night talk show host who lost his balance? Jimmy Fallon. ይሄ ትክክለኛው ዶላር ብር ነው አይደል? የሆነ ምልክት አድርግበት። የሆነ እኔም አልገምተው። እዚህ ጋር ጨርቅ አለኝ። ይሄንን በደንብ እንድትይዘው ፈልጋለሁ። እሺ ይሄንን ይዤዋለሁ። ማጂክ እውነት አይደለም። ቆይ ይሄንን ብርቱካን ልቁረጠው። ይሄ ገንዘብ የቅድሙ አይደለም? ቅድም የዛፍኩበት ብር አይደለም? አዎ በትክክል ነው። አሁን ሁሉም ተወዳዳሪዎች ያላቸውን ነገር አቅርበዋል። ዳኛው ውሳኔ የሚወስንበት ጊዜ ላይ ነው። አሸናፊ ይሆናል ብዬ የማስበው ሰው አሁን ለማርክ ነው አሸናፊነቱን መሰጠው። እንኳን ደርሳ ለማርክ። ወደ ቀጣዩ ዙር አልፋል። አሁን 8 ተወዳዳሪዎች ቀርተውናል፣ ግን የቀረን የ3 ሰው ቦታ ብቻ ነው። ቻለር በልስ ከፍተህ አሳየን። አሁን እሱ እንዳደረገው አድርጋችሁ ቀድሞ እዚህ ቦታ የደረሰ ሰው አሸናፊ ይሆናል። ሂዱ። ኧረ በለው በጣም ፈጣን ናቸው። አሁን ስቴዲየም ውስጥ ሽንት ቤት የት ነው ያለው? በደንብ የገባችሁ አልመሰለኝም። ይህንንም ማድረግ ይችሉ ነበሩ። ቆይስ በዚህ ደረጃ ልውጣ። ርቄ በሄድኩኝ ቁጥር እድል እየቀነሰ ነው የሚሄደው። ምን የሚሉት ውድድር ነው ደግሞ? እዛ ጋር ደግሞ ሪያል የሚታይ ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። ሽንት ቤት እየፈለጉ ነው። ወይኔ የስ እንሂድ ይመስለኛል። አግኝቼዋለሁ። ወይኔ እንኳን ደስ አለ ዛክ። ቀድሞ ያገኘው አንተ ነህ። አሁንም ደፍተህ መጥተሃል። ለቀጣዩ ውድድር እዚህ ጋር 7 የቦሊንግ ውድድሮች አሉን። ሁሉም 100 ኳሶች አላቸው። በጣም ብዙ ነጥብ ያገኘ ሰው ወደ ቀጣዩ ዙር ያልፋል። የመጀመሪያ ቦታ ላይ የማጥፋት ፎቶ አለ። ስለዚህ ቀድሞ አንተ ነው የምትወረውረው። እኛ ቤተሰብ ውስጥ ቦሊንግ መጫወት ልክ እንደ ባህል ነው። ዝም ብለህ ወርውር። ወርውሮታል። በሉ ደቁ። በጣም ጥሩ። በቃ አሸንፊያለሁ። 86 ኳሶችን አሸንፏል። 86 ኳሶች ተላል። ሁሉንም ተወዳዳሪዎች ለማሸነፍ በቂ ነጥብ ላይሆን ይችላል። እኔ ቦሊንግ አልችልም። በዳር በኩል ነው ሄደው። እንዴ ምንድነው? እየቀለድክ ነው? እሷ መጣል የሳለችው 84 ኳሶችን ነው። እኔ ግን በጣም ቀርቤ ነበር። በልን እንጂ አይሆንም። እስኪ በሉ ደቁ። ወይኔ አሁን እያስጨነቁኝ ነው ያሉት። አሁን አንተ ወደ ቀጣዩ ዙር እንድታልፉም እንዳታልፉም የሚከለክለው እሱ ብቻ ነው። እስኪ ሰላም በለኝ። ተጨዋለሁ። በጣም ጥሩ ውርወራ ነው።
በጣም ተቃርቧል። እሺ በትክክል መቁጠር አለብን። አሁንም በድጋሚ አሁንም የማትን ቁጥር መብለጥ አልቻለም። ማት ወደ ቀጣይ ውድድር አልፈዋል። አሁን የመጨረሻው ውድድር ሰዓት የምናደርግበት ነው። ከናንተ መካከል ለአንድ ሰው $1 ሚሊዮን ወደሚደረገው ውድድር ያልፋል። እዚህ እንደቆሙ ዩቲዩብ ላይ ፖስት አደርጋለሁ። ከናንተ መሃል ተመልካቾች አንድ ሰው እንዲመርጡ ማለት። ለዚህም 10 ደቂቃ አላችሁ። እናንተም እንድትመረጡ ማድረግ አለባችሁ። እስቲ ባካችሁ ለኔ ድምጽ ስጡ። ማሸነፍ አለብኝ። ባካችሁ ሰዎች ድምጾች እየተሰጡ ነው ያሉት። ቤላ እየመራች ነው። እኔ ሁለተኛ ላይ ነው ያለው። ቶሎ በሉ ቤላ፣ አንቺ እያሸነፍሽ ነው። 36% ለአንቺ ነው የተሰጠው። ኢንስታግራም፣ ትዊተር ላይም ዩቲዩብ ላይም ነው የለቀኩት። ሁሉም እያየው ነው። I'm trying. How do you copy the link? 3 minutes remaining. Bella is still in the lead. Philippines in the lead. I have posted so much. Preston is in second place. I'm going to tell people to go for you, okay? Preston is competing for $1 million. 3 ደቂቃ ይቀረዋል። Now I need you guys. አሁንም ቤላ ነው እየመራች ያለችው። ሰዎች እዛ ቁጭ አትበሉ፣ አግዙን እንጂ። እሺ ሰዓቱ አልቋል። ቤላ በ36% አሸናፊ ሆነሻል። እንኳን ደስ አለሽ ቤላ። እነኚህ ናቸው $1 ሚሊዮን የሚፋለሙት። እናንተ መሃል መጨረሻ ላይ የሚገኘው ሰው ይህንን ገንዘብ ያሸንፋል። እስከ 100 ድረስ ቆጥርላችኋል። ቶሎ ተደበቁ፣ ትንሽ ቆይቼ ያገኛችኋል። በሉ ቻው። 3 ይሄ $1 ሚሊዮን ነው። 6 7 ስማ ማርክ፣ መልካም እድል። ይህ ስቴዲየም 100,000 ሰው መያዝ ይችላል እና ለመደበቅ 1 ሚሊዮን ቦታ አሉ። 51 52 እውነት ግን እስከ 100 ድረስ መቁጠር አለብን። አዎ ትንሽ ሰዓት ያስፈልገናል ጂሚ። 97 98 99 100 $1 ሚሊዮን ፊት ለፊታችሁ አለ። መልካም እድል። በጭራሽ አያገኙኝም። እንደዚህ ከሮጥኩኝ ራሱ ብዙ ጊዜ ይሆነኛል። እኔ በዚህ በኩል ሄዳለሁ፣ አንተ በዚህ በኩል ሂድ። እሺ በጣም ምርጥ መደበቂያ ቦታ አግኝቻለሁ። ለመደበቅ ብዙ ሰዓት አልሰጡንም። ጂሚ ጎበዝ ኮንክ፣ እስቲ ናና አግኘኝ። ኑት እስኪ የቱ ጋር ናችሁ ያላችሁት? እመነኝ በዚህ በኩል አንድ ሰው ይኖራል። አገኛችኋለሁ። የሆነ ሽታ አለ እዚህ ጋር። አካባቢው እንኳን ሰው ሊኖር አይችልም። እኔ ያለሁት አሁን ቆሻሻ አካባቢ ነው። ጂሚ በጣም ብዙ ሰዓት ፈልጌ እስካሁን እንኳን አንድ ሰው አላገኘውም። ለምንድን ነው እንደዚህ በጣም ትልቅ ቦታ የመረጥኩት? ስቴዲየሙን 3 ጊዜ ያክል ዞረናል፣ ግን አንድ ሰው አላገኘንም። ሳስበው የውድድር በጣም ከባድ ነው፣ ግን ደግሞ አንዳንዴ እድለኛ እንሆናለን። ምርጥ የሚለውን የመደበቂያ ቦታ አግኝቻለሁ። ይህንን የመደበቂያ ቦታ ከፍተዋለሁ። በጣም ምርጥ ቦታ ነው። በአጋጣሚ ማለት የቆሻሻ ሳጥን እየከፈተ ሲንቀሳቀስ አግኝተናል። ቆይ ምን እያደረክ ነው? ኧረ እኔ ቆሻሻ እያነሳው ነው። ወይኔ አንድ ሰው አግኝቻለሁ። ሁላችሁም አዳምጡኝ። ማት ከዚህ ውድድር ወጥቷል። ወይኔ ተዋረድኩ ብታዩ። አይ ማት በጣም ይገርማል። እኔና ማት ቢያንስ 40 ሜትር ርቀት ብቻ ነበር የምንቀራረበው። አሁን በጣም ብዙ ክፍሎችን ፈለኩኝ፣ ግን ምንም አላገኘውም። የት ቦታ እንደተደበቁ ምንም የማውቀው ነገር የለም። ጂሚ እዚህ ህንጻ ውስጥ መኪና ውስጥ አሉ። ምናልባት እዛ የተደበቀ ሊኖር ይችላል። እስኪ እዚህ ውስጥ የሆነ ሰው የተደበቀ ሰው እናለ እኔ ወይኔ በሩ መቶኝ እንዳይሆን። ወይኔ የራሴን መንገድ ነው ያጠርኩት። ቦታው በጣም የታፈነ ነው። ላበላብ እየሆንኩ ነው ያለሁት። ይህን ውድድር አሸንፋለሁ። ቃሌን እንዳረሱ እነሱን ለማግኘት በጣም እየሰጋገልኩኝ። ስለዚህ ቅድም የተባረሩት 5 ሰዎች ወደዚህ ውድድር አምጥቻለሁ። እቅዳችን ቀላል ነው። ከሁሉም ይሄንን $1 ሚሊዮን እንቀማቸዋለን። ሞራልክ በጣም ደስ ይላል። አብሮን ሲወዳደሩን የነበሩት አሁን ጠላት ናቸው። በጣም ያስፈራል። አንተ ያኛውን ክፈቱ፣ እኔ ያኛውን ክፈተዋል። አንድ 3 ከሚይዝ ድረስ ይሄንን ቦታ ለቀቅ አልሄድም። ወይኔ አንደኛውን ፎቅ አይተነዋል። እሺ አሁን ያላየነው ቦታውን የቱ ጋር ነው? ሄደን ማየት አለብን። ኧረ ሙቀቱን አልቻልኩትም። በዛ ላይ ጨልሟል። እዚህ ውስጥማ ሰው ይኖራል ብዬ አስባለሁ። አይኖርም ብለህ ነው? ይሄው የለም። በቃ ወደ ውጭ ወጥተን እንፈልግ። ዛክ ወይኔ ዛክን አግኝቼዋለሁ። አንድ ተጨማሪ ሰው አግኝተናል ማለት ነው። በጣም ይቅርታ። ሜዳው ላይ እንገናኝ። ዛክን ለማበር ወደ ሜዳው ስሮጥ ካርለና ሎራ የሆነ ነገር ጠርጥረዋል።
ይሄ ሰራተኛ ምን እየሰራ ነው ያለው? ዝም ብዬ ከቅድም ጀምሮ ሳይሆን እቃውን ወደፊት ወደኋላ ሚነዳው ምንም እየሰራ አይደለም። ጂሚ የሆነ ሰው አግኝቻለሁ። ምን እንዳየሁት አላወቅም እስካሁን። እኔ የተደበቅኩት እዚህ ባስኬት የሚመስል እቃ ውስጥ ነው። በፍጹም እዚህ ውስጥ ሰው ይኖራል ብለው አይጠረጥሩም። ምርጥ ጭንቅላት ይሄ ነው። ካርል እዚህ ሳጥን ውስጥ ምን እንዳለ ማወቅ ፈልጓል። እስኪ የሱ ጥርጣሬ ልክ እንደሆነ እስቲ እንዴ ምን ያህል ብር ከፍሎ ነው እስኪ እዚህ ውስጥ ከተ እንድገፋቸው? 500 ነበር የሰጠኝ። እኔ $1000 ሰጣለሁ። ዝም ብለን ሜዳው ድረስ እንገፋዋለን። ወይኔ ይሄ ፍትሃዊ አይደለም። ወይኔ አገኛችኝ። ወደዚህ ሜዳ የመጣን አውቀን ነው። ምክንያቱም እስር ቤቱ እዚህ ጋር ነው። ሰውየውን የጠረጠርኩበት ምክንያት እንደገና ቆሻሻውን ያነሷል፣ እንደገና ደግሞ ቆሻሻውን መልሰዋል። አሁንም መልሶ ይከተዋል። ማርክ ሮቨርን እና ዛክን አግኝተናቸዋል። 7 ሰዎች ይቀሩናል። 7 ነው የቀረነው። አሁን በዚህ ውድድር 3 ሰዎችን ስላባረረን 6ኛውን ወለል መጠቀም አይቻልም። ምናልባት እዛ አካባቢ ያላችሁ እንድትንቀሳቀሱ 10 ደቂቃ ሰጣችኋለሁ። ጂሚ 6ኛውን ፎቅ ለቀን እንድንወጣ ነግሮናል። በጣም ተመችቶኝ ነበር። ዝቅ እያረጉን ያሉት ሰዎች ይህንን ቻናል ሰብስክራይብ አድርጋችሁታል? ሁላችሁም ከ6ኛው ፎቅ ወጣችኋል? ለማረጋገጥ ያክል ነው። ወይኔ እዚህ ጋር ከገባውማ መቀዝቀዜ ነው። ለምን ያህል ሰዓት እዚህ ቦታ እንደምቀመጥ አላውቅም። ሽታው በጣም እያስጠላኝ ነው። ይሄኛውንም ክፍል እንፈትሸው። እዚህ ውስጥ የሆነ ሰው ሳይኖር አይቀርም። ምክንያቱም እዚህ ጋር እቃዎችን ለመደርደር ለመሸፋፈን ሞክሯል። አይ እዚህ ጋር ማንም የለም። እቃውን ሳይ በጣም እርግጠኛ ሆኜ ነበር። እዚህ ውስጥም ማንም ሰው የለም። ወይኔ አፍንጬን እየኮረኮረኝ ነው። ምንድን ነው? በዛ በኩል ፈልግ እስቲ። እስካሁንም ሰው አላገኘንም ነበር። እዚህ ሳጥን ውስጥ ብትደበቀውን በጣም ምርጥ ነው። ወይኔ ፈጣሪ፣ እዚህ ውስጥ ሰው አለ። ወይኔ ፈጣሪ፣ እዚህ ሳጥን ውስጥ ነበር 5 ሰዓቱን ሙሉ። አዎ ለገንዘቡ ይገባዋል ብዬ ነበር፣ ነገር ግን ገንዘቡን ማግኘት አልቻልኩም። እሺ ተወዳዳሪዎች፣ 4ኛ ሰው ይዘናል። የቆሻሻ ማስቀመጫ ውስጥ ነበር የተደበቀችው፣ ልክ ማክ ሊያደርግ እንደነበረው። ሌሎቻችሁ ግን የቆሻሻ ሳጥን ውስጥ ባትደበቁ ጥሩ ነው። በማክና በሶፊ ምክንያት ሁሉንም የቆሻሻ መጣያ እየፈተሽን ነው። እስኪ አንዴ እነኚህ ነገሮች እናያቸው። በቃ መቀጠል ትችላለህ። ምክንያቱም ሮዛና ውድድር ውስጥ ስላለች እንደዚህ ትንንሽ እቃዎችን እንኳን ማየት አለብኝ። ልክ እንደ ሮዛና ቀጭን ቦን የቱ ጋር ነው የሚደበቀው? እዚህ እንደማገኛት በጣም እርግጠኛ ሆኜ ነበር። አሁን የመጨረሻውን ሰው ከያዝን በጣም 2 ሰዓት ሆኖናል። ስለዚህ ቦታውን በድጋሚ ለማጥበብ እንገደዳለን። ግን ከዛ በፊት አንድ ድብቅ የሆነ ቦታ አግኝቻለሁ። እኔ እዚህ ውድድር ላይ ብሆን ኖሮ እዚህ ውስጥ ነበር የምደበቀው። እንዴ ጫማ አየሁ ልበል? የሎጋን ጫማ ሳይሆን አይቀርም። ወይኔ ቤላ፣ በጣም አዝናለሁ ቤላ። ከዚህ ውድድር ወጥተሻል። ይህንን $1 ሚሊዮን ማሸነፋችሁ ሞክሬያለሁ። 5 ተወዳዳሪዎች ቀርታችኋል። ቤላ ተይዛለች። እንዲሁም ደግሞ የምትደበቁበትን ቦታ ቀንሼዋለሁ። አንደኛውን ፎቅ ብቻ መጠቀም ይቻላል። አሁንም ወደ ታች መውረድ አለብን። በእርግጠኝነት አሁን እየተንቀሳቀሱ ነው። ምንድነው እዛ ጋር? ራዝ ከዚህ ውድድር ወጥተሻል። እንደዚህ ሰፋፊ ልብስማ ለብሰሽ ወዴትም ልታመልጫችም። አግኝቼዋለሁ። የስ ከዚህ ሆኜ በመስኮት ነው ያየሁክ። ወይኔ $1 ሚሊዮን ዘረፍከኝ። ተው እንደዛ አትበል።
ተመልከቱ ያንን $1 ሚሊዮን ቻው ማለት ትችላላችሁ። በፍጹም አታገኙትም። አሁን 7 ተወዳዳሪዎችን አባረናል። 3 ብቻ ነው የቀሩን። ስቴዲየሙ በጣም ትልቅ ነው፣ ግን ለመደበቅ ቢሆን ብዙ አመቺ ቦታ የለውም። አሁን 3ቱንም ተወዳዳሪዎች ወደ አንደኛው ፎቅ እንዲወርዱ ስለነገርናቸው ለረጅም ሰዓት ተደብቀው መቆየት አይችሉም። እዛ ጋር የሆነ ዱካ የጣልኩ ይመስለኛል። እነዚያ 3 ነጥቦች። ይሄ ፍሪጅ በጣም ነው የቀዘቀዘው። እዚህ ሆኜ በረዶ እንዳልሰራ ነው የምፈራው። በድጋሚ አሁንም የሰው እርምጃ እየተሰማኝ ነው። እዚህ ኮርንስ የሆነ ሰው አለ። እዚህ ጋር እንደምታዩት የሆነ ምልክት አለ። እንዲሁም ደግሞ ከኮርኒሱ የወደቁ ነጠብጣቦች ይታዩኛል። እዛው ሰው ይኖራል ብለህ ነው? አዎ ይኖራል። ይሄ ቦታ በጣም ነው የቀዘቀዘው። ደግሞ የለበስኩት ቁምጣ ነው። ኧረ እዚህ ሰው አይኖርም ማክ። ወይ ሞክሮት ሄዶ ይሆናል። እኔ እያደንኳቸው ነው አልኩሽ። ወይኔ ቦታ ያስጨንቃል። እሺ እዚህ ጋር ነው ያለው። ሎገን እዛ ፍሪጅ ውስጥ በጣም ብዙ ሰዓት መቆየት ስላቃተው እዛው ነው ውጭ ያገኘ ነው። ከዛ ወዲያውኑ ዛክን አግኝተናል። አዎ አገኘሁት። አይሆንም። በጣም እርግጠኛ ነበርኩኝ እዚህ ሰው እንደሚኖር። ኮርኒስ ውስጥ ነበር ሰው አግኝቻለሁ። አሁን ነገሩ በጣም የበለጠ አስገራሚ ነው። 2 ሰዎች ስለተያዙ ሌሪ አሸናፊ ሆነ ማለት ነው። እዛው በተደበቀበት ቦታ እንቅልፍ ወስዶታል። ሙሉ ለሙሉ የመጀመሪያው ህንጻ ጠልገናል። እንዲሁም እሱ ጋር ደጋግመን ደውለናል። በዚህ ሁላ ሰዓት ግን አላገኘነው። ለዛኔ ይሄ ሰው የመደበቅ ችሎታው በጣም ከባድ እንደሆነ አሰብን። ነገር ግን የተፈጠረው ይሄ ነው። ነገር ግን እሱ ሁለተኛው ህንጻ ላይ እንቅልፉን ተኝቶ ነበር። ምክንያቱም እሱ ተደብቆ የነበረው ባልተፈቀደ ቦታ ላይ እንቅልፍ ወስዶ ስለነበረ የእሱን ውጤት መሰረዝ ነበረብን። ይህ ማለት ሁለተኛው ወጥቶ የነበረው ሰው አሸናፊው ነው። ዛክ አንተ አሸንፋል። እውነቴን ነው። $1 ሚሊዮን እንኳን ደስ አለ። የዛሬ ቪዲዮ ይሄን መስል ነበር። ላይክ እና ሰብስክራይብ እንዳይረሳ። አልፋ ዶክመንተሪ ይመቻችሁ።